ጨርሶ አንተ አይታወቅም እንደምን ያህል ልጅ ነው በእናትህ እባክህ እርምህን አስቀናኝማ ባቡር ብለን ልትሰባኝ አልፈቅድም ከፈለክ ምርቃና ይመለስልሃል ከች ነው ዲና ከፍሬም በእናትሽ ኧረ ተይ አትብዘዢ ኧረ ለርኪዋ ጋር ሂድና ተው የጨብሲ መላበል ተው አባቷ ታሞ መሽተየ ደግሞ በዚህ ሰዓት ሱቅ ይዘጋል ሂድ እዚህ አንተ ሱቅ አትበል እሱ እንግዲህ ይዘጋል ደግሞ የ50 ሳንቲም ጋዝ የሚቸረችር ሱቅ ወንድ ላጤ ሳይገባ እንዴት ነው የሚዘጋው ይዘጋል ፍረዱ አሁን የኮነሬል ሱቅ በዚህ ሰዓት ይዘጋል ደግሞ እኮ በጣም ነው የምትወድ እንዴት ነው አንተ ቂም የምትይዘው ተው በጣም እኮ ነው የምትወድ ለዛሬ ካሉልሽ ለመቼ ልትሆን ነው አንቺ በዚህ እኮ ነው የምታስደስች ፍጠኝ ሙጭ ጀለሴ ሙጭ ፍጠኝ ተፋልጠም ቢሆን እትትበላታ አይ እምቢ ብትል እንኳን ብድር ነው በላት ተፋልጠንም ቢሆን መልሳለሁ አባይ የእጅ ኋላ አምጣ ምኑን ታጠብኩት ኮነሬል ሞተ ነው የሚሉኝ እኮ ወይ ታዲያ በዚህ ምሽት አይቀበሩ ምን አለ ትንሽ እህል ቢቀምሱ ምኑን ቀመስኩት አይ ጀግና አይ ወንድሜ ህልሙን ሳይሞት ሂጂ ጋቢ አምጪልኝ ወይ ሰው የሚሉትን ቢሰሙ ደግ ነበር ይሄ ራስ መጉዳቱ ኋላ ይጥለዋል ባርጀለስ ላይ ግቢና ትሙት ጨብሲ በጨብሲ ተሳካ እኔ ሳካ ምን ነው ሰፈር ሰው ሞቷል ማንጫል ኮሎኔል ዲ ወይ ኮሎኔል ወይ እኛ ሰፈር አንድ ኮሎኔል ነው ያለው እሳቸው ታዲያ ከጫሩ ስንት ጊዜያቸው ነው ቀልዳለህ አይደለም አንተ እንዴ የሰፈራችን ደመራ ለኳሽ ወይኔ የፋዘር ቀንደኛ ጓደኛ ነበር ምን አገባኝ እርሽበት ተሳካው ያው ጀለሲ አንተ ትቀልዳለህ አሹ እንዴ የእሱ አባት አይደል እንደ የሞቱት ለካባታ ነበሩ አሁን ምን አለበት ገንዘባችንን እስክንቀበል ትንሽ ቢታገሱ ወይ ከፋት አሁን የተወዛገበ ጫት ቅመል ለቅሶ ቤት ሄደን ልናፈጥ ነው ጂኔ ፍቅር ሀዘኑን ትችለው ይሆን ደግሞ እኮ ለማልቀስ መጠጣት አለብን እንዴ ካልተጠጣ ይለቀስ ማልቀስ አለብን አለቅሳለህ እና ታዲያ ለታለቅስ ነው እንዴ እቺ ከፋዛራ ነው የደየሙት ኧረ ቆይ ዝም በለው እስከ ዛሬ ቀመና ጭሰ ማልቀስ አለብኝ እንዴ ግጥም አድርገህ ነው የምታለቅሰው ፈርፈር በለ እኔም ማልቀስ ሳይኖርብኝ አይቀርም እስከ ዛሬ ቅሜ እየሙች አሪፍ አጋጣሚ አንጀቷን ለመብላት ለሃጭ ብላጭ እስከነው ፍር በለ ወይ ከዶረ ያገ አንዴ ነው ኮሎኔል እያሱ በቃ ተነሱ ቀሰቀስኳቸው በቃ የኔ ፍቅር አይሆንሽም በቃ እርሻቸው አይሆንሽም ምን ያለው በቃ እያሱ በቃ አመመው እያሱ ምግብ ላምጣልህ አምጪልኝ ያው ሀዘን ላይ ስለሆንኩ አንተ ምን ነው እኔ አላዝንም የምትወልድ ልጅ አባት እኮ ናቸው የሞቱት አባይን ቀን ሙሉ መዋጮ ሲሰበስቡ እንደቆዩ ምግብ ሳይቀምሱ ነው ወደ ለቅሶ ቤት የሄዱት ለቅሶ ቤት ከሄድክ አባይን እንዳያበዙ ጥራቸው መዋጮ ተጀመረ እንዴ የትምህርት ቤት አዎ ሲሰራ እኔም እማራለሁ አሁንስ አንጂ አዋ ይሄ እብድ የሆነ ልጅ ወይ በስመ አብ ወልደ መንፈስ ታገኝ አቤት እንደው ምግብ አቅርቦ ጥፍት ነው እንዴ አያባ በኋላ እመጣለሁ ያያሱ አልመጣም እንዴ ኧረ መጥቶ ነበር ምግብ ላቀርብለት ስል ወደ ለቅሶ ቤት ነው መሰል ሲከልፍ ሄደ ልብ ገዛ ማለት ግን እኮ ነው ይዛ ላይ አይ ወጣቶቹ ጋር ይሆናል ጃምቦ ወይ ፍሬንድ ነኝ ለኝ እንዴ አንቺ ጋር ታመጪ የለኝም እሺ ፍራንክ ስምንት አድርጊው 10 ይሁን እኔ ጎደሎ
ቁጥር ስለማለች ነው እንዳከታኝ ብርክ ተመጣ ነው ወይስ ልጅቷ ካሁኑ ውርስ ተካፈለች እንዴ? ነቃውብሽ አይደል? ነቃውብሽ ብለሽ ጠጪ። ለቅሶ ቤት ነው የምናድረው ዛሬ። የደረባ ድራፍት የደረባ ጀለሴ መጠጥ መቀየር ይቻላል። መጠጥ መቀየር ይቻላል። ወዲያው ኢሚዲየትሊ ወደ መጠጥ መቀየር ይቻላል። እኔ ነኝ እሱን ወደዛ ጂኑን ወደዚህ ቀይሩ። ወይ ፍሬንድ ወይ ደፊ ወይ የፈለግሽው አድርጊው። የተከፈለ ይላል ይከፈላል ተከፈላል። ጂኑን አፍተኛው ጂኑን ሰክረሻል። በከዘራዬን አዘጋጅልኝ። አበይ ከዚህ በኋላ ለቅሶ ቤት ይሄዳሉ? ጓደኛ አይደለም እንደ ሞተው ሬስ አስቀምጬ እዚህ ልደር? አይ አበይ አሁንስ አበዙት። ይሄ ህዝብ መዋጮ ባዶ ቤት አስቀምጠው እኔም ነፍሰ ስጋ የተቦጭቆ አለቀ። ራብ ብላ ብለሽ ይዘሽ ነው እንጂ እኔስ አመጣጤ እሱን አልነበረም እንዴ? ሂጄ ጣቱ አንጭልኝ። አሁን አይ እንደው ባይሄዱ ግን ለኔ ጥሩ ነበር። ሂጄ የጣቱ አንጪ። ትንሽ ይብሉ እንጂ። በቃኝ። ትንሽ ቢበሉ ደግ ነው። ኧረ በቃኝ። ቤትን ቀይር ወይስ ተስማምተሻል? ቀይር ቤት ለቅሶ ቤት እንሂድ። ወይ ፍሬንድ ብራችን እስከሚያለቅ እንጠጥ። ለቅሶ ቤት እንደሆነ 24 ሰዓት ከፍ ፈለግ ነው ሰዓት ታጭቆንስ እኔ እንዳንተ አይነት ጠጪ ጓደኛ ኖሮኛ ቃል ገና እጠጣለሁ ያለው አቆራ አስከባሪ ወይኔ እዲ ምንድነው? እያሱ መጥቶ ነበር። አዎ መጥቶ ነበር። ሌላ ሰው ኧረ አልመጣም። ይሄው እያሱ ገሎኛል። ይሄው በስመ አብ ወልድ መንፈስ ቅዱስ። አበይ ረጋ ይበሉ። ምናልባት ሌላ ቦታ አስቀምጠውት ይሆናል። እዚህ ነው ያስቀመጥኩት። ይሄው ቁልፉ ተሰብሯል። አበይ እንደው ረጋ ይበሉ። ግድል እንዴ የምን ግድ የለም ነው? የህዝብ ገንዘብ እኮ ነው። ተላጭቼ ነው ወይኔ የምገባው። ወይኔ ይሄ ውርጋት። ኧረ ህግ አለ እኮ። ኧረ ዝም በይ። የህፃናቶቹን ተስፋ እንዳጨልም አጨልምበታለሁ። አበይ ኧረ ህግ አለ። ምን ህግ አለ? ካጨበጨበበት በኋላ ነው። ቢዘቀዝቁት እኮ ትውከት እንጂ ሌላ የሚወጣው ነገር የለም። አሳየዋለሁ። ኧረ ህግ አለ። ምንድነው? ኧረ ረጋ ይበሉ እባክዎት። እንዴት አይነት ነገር ነው? ኧረ ጨለማ ነው እባክዎት፣ ጨለማ ነው። ኧረ አበይ ረጋ ይበሉ። ኧረ ቆይ እስኪ ረጋ ይበሉ። ተመለሽ። ምን ልትሰሪ ነው አሁን አንቺ? ምን ልትረጂ ነው? ዞር በይ። ያወሮ በላ እያሱ አይተሽዋል። ኦይ እያሱ ምለቃችሁ እንዳይመስል ነይ ካሚ ቆይ እቺን ከተዋት እኮ ባለን ጊዜ እንጠጣለን። ትምህርት ቤት ደግሞ ሲከፈት ለፍተራችን እንይዘን ባላይ ቦታ ማለት እያሱ መጠጣት ግን አቁም። ተመልከቱት። የህፃናት ትምህርት ቤት የተሰበሰበ ገንዘብ ሳጥን ሰብሮ ነው የሚጠጣበት። የህፃናትን ተስፋ የወላጆቹን ላም ነው የሚጠጣበት። ተመልከቱ። ይኸው አባቱም እያበዱ ነው። ተመልከቱት። እንግዶቻችን ተረጋጉናል። አንተ ስንት ጊዜ ነው የምትገለኝ? ስንት ጊዜ ነው የምትገለኝ? የኔ ውርደት ነው የሚያስደስትህ? የስንቱን ወዝ ነው የምትጠጣው? የህፃናቶቹን ደም
ኢያሱ ከሆስፒታል ዛሬ ነው የምናወጣቸው ብሎኝ ነበር። ሕክምናው በቃዎት? አዎ ዛሬ ሐኪሙ ትወጣለህ ብሎኛል። እሰይ ወደ ቤታችን ሄዳለና ተመስገን። አየኸው ሁላችንም ምን በርታ። የዚህ ትምህርት ቤት መሰረት ለመጣልና ፍጻሜው ላይ ለማድረስ የሁላችሁንም መዋጮ ይጠይቃል። የህዝቡ ላብ ደም ነው፣ ሕግም ነው፣ ትምህርትም ነው። ግን አረም ይወርሰዋል። አይወርሰውም አባባ፣ አረም አይወርሰውም። ሰርቼ እከፍልሃለሁ። አባይ ወደ ቤታችን እንሂድ እንጂ ሆስፒታል መውጣቶትን ሲሰሙ እኮ ሊያናግሩ ነው። ሁሉም ሰምቷል። አዎ ይኸው እንዲያው ስንቆይ እንዲያው መጡልዎት። ከሞተው ጓደኛዬ ቀድሜ ተቀብ አይ አንቺ ሰላም ብለህ ይቅርታ እንግዲህ አጥፍቻለሁ። መቼም ልጄ ነው አልክድም። የጎደለችውን ገንዘብ ጥቂት ናት። እሱም ሰርቼ ከፍላለሁ ብሎኛል። እኔም በሆድ እሸፍናለሁ። የምትቀጡኝን ቅጡኝ፣ ወደ ሕግም እሄዳለሁ። እናንተም አምናችሁኛል። ልጄ ነው ካደኝ። የኢያሱ አባት እኛ ሽማግሌዎች ነን። ታምነን ታፍረን ለእርቅም ለሽምግልናም ሄደናል። በእውነቱ ሁላችንም ተሰምቶናል። በህመም ጊዜ ፍቅርህን አክብሮትህን አይተናል። ነገር ግን ልጅህ አጥፍቷል። እንደ ሌሎቹ ግን አልካድም። የሰፈሩ ሰው ሁሉ ሰምቷል፣ አዝኗል። ከአንተና ከልጅ ግን ብዙ ተምሯል። ሩቅ ሳንሄድ እኛ ብዙ ነገሮችን እዚሁ መፍታት እንችላለን። እውነት ነው፣ ልክ ነው። ቀላል ነው። ልጅህ አክስሮሃል። እኛ ሽማግሌዎች ደግሞ አባቱን ካከሰረ አይደለም ከአባትም ገዳይ እናስታርቃል። ከትምህርት ቤቱ መሰረት ይልቅ የኢያሱ ባህሪ መሰረት እንዲይዝ እንፈልጋለን። ለዚህም ደግሞ ቃልም ግዝትም እንሻለን። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እሰይ አባባ አይንን አፍቀኝ፣ ይቅር በለኝና አይንህን እባክህን አባባ። ይቅር በሏቸው። ይቅር ለእግዚአብሔር ነው። ይቅር ይበሉ። ይቅር ብያለሁ፣ ይቅር ብያለሁ። አሁን ትምህርት ቤቱ እንደተሰራል ጥፋቱ ያስተማረው ከሁሉም ይሻላል።